4 ነገሮች ወደ ኋላ አይመለሱም። ጊዜ፣ ቃል እና ዕድል። እነዚህ ቢያልፉ እንደ ነፋስ ይጠፋሉ። ስለዚህ ጊዜን አትበዛ፣ ቃላትህን በጥንቃቄ ምረጥ እና ዕድልን በመጀመሪያ እንዲቀበል ተዘጋጅ። ከኋላህ የሚያናውሩ ከሉ በፊት እንደምትመራ ምልክት ነው። በእውነት ሰው የታላቁ ድምፅ ከሚያስተላለፍ ጊዜ ይታወቃል። 2 ሕይወት አለን። አንዱ የእኛ የተለመደ መኖር ነው። ሁለተኛው ግን አንድ መኖር እንዳለን ስንገነዘብ ይጀምራል። በዚያ ጊዜ ሰው ይነቃል፣ እንደ አዲስ ይወልዳል። የሰው በሽታ አንድ ነው። የራሱን መሬት ትቶ የሌላውን ይከራል። ራሱን ማስተካከል በፊት ሌሎችን መግለጽ ይጀምራል። በመበቀል ጉዞ ላይ ሳትጀምር 2 ጎዶችን አፍ። አንዱ ለአንተ ነው፣ ሌላው ለየተበቀለህ። በመሸነፍ አንድ ትምህርት አለ፣ በመሸነፍ ግን አንድ ብቻ። ከሸነፍ ሰው ትምህርቱን ያውቃል፣ ከደነገጠ ሰው ግን ሰላምን ያገኛል። ባለፈው እንደምትኖር ከተወደቀክ ነው። በፊት እንደምትኖር ከተደነገጥህ ነው። በአሁኑ እንደምትኖር ከተሰላምነህ ነው። መንገድ 1000 ማይል በአንድ እርምጃ ይጀምራል። አንድ እርምጃ ያልንተው መንገድን ያከፋፍላል። አንድ እርምጃ ብቻ ሰውን ከሕልሙ ወደ እውነት ይመጣዋል። ሰው ሌሎችን ለማሳየት ደስተኛ ነኝ ይላል፣ ነገር ግን በልቡ እንደ ተራቀቀ ይኖራል። እውነት ደስታ ከውስጥ ይጀምራል። አንድ ልብ በሰላም እንዲቆይ። ጤናማ ሰው 1000 ነገሮችን ይፈልጋል። ታታሙ ሰው ግን አንድን ብቻ። እንደሚያወርድ ሰው ከሁሉ ይመርጣል፣ ታታሙ ግን አንዱን እንኳን ይጠብቃል። ሐሳቦችን አስጥቀህ አድርግ። ክፉ ሐሳብ ካልነበረ ክፉ እርምጃ አይኖርም። አንድ ሰው እችላለሁ ቢል፣ ሌላ ደግሞ አልችልም ቢል፣ ሁለቱም ትክክል ናቸው። እውነቱ በአንዱ ልብ ይኖራል። እርሱ የሚያደርግ ነገር ይወስናል። ዕውቀትን እንደምታጣ ተማር። ዕውቀትን እንደምትጠፋ ተጠንቀቅ። ሰው የሚያውቀውን ከመጠበቅ እንደሚያስቸግር ተያይዞ ይኖራል። የጎረቤትህን ጣራ በበረዶ ቢሸፈን የራስህን ደጅ አይተህ አስብ። በሌላ የሚያመለክት ተመልከት። ከራስህ ጀምር። ከተጠላክ ወድቀህ ነህ። የወዳጆችን መታመን መተው ከመታለል ይልቅ የሚያፍር ነው። ደካማ ሆነህ ሲታይ ኃያል ነህ፣ ኃያል ሆነህ ሲታይ ደካማ ነህ። እውነት እንደሚሆን ሰው በስት ይወሰናል። የሰውን ያገለገለ ሰው ጠላቱ ነው፣ ስህተቱን የሚነግረው ደግሞ አባቱ ነው። የትክክለኛ ነገርን ማየት እና አለመድረግ ትልቁ ድንጋጌ ነው። የትንቢተኛው አበባ መጨረሻ እንደሚመስል ዓለም አብዛኛው እንደ አንበጣ ያዛል። 2 መንገድ በአንድ ጊዜ የሚጓዝ ሰው አይደርስም። የተደሰተ ሰው 1000 ነገሮችን ይፈልጋል። የታታሙ ሰው ግን አንድን ብቻ ይፈልጋል። የጤና እና የትዕግሥት ውስጥ ያለ ሰው በልቡ ሰላም ይገኛል። የታታሙ ሰው ግን በምኞቱ ውስጥ ይደርቃል። ሐሳብህን አስጥቀህ አድር። ክፉ ሐሳብ ካልነበረ ክፉ እርምጃ አይኖርም። አንድ ሰው እችላለሁ ቢል፣ ሌላው አልችልም ቢል፣ ሁለቱም በእውነት ትክክል ናቸው። እንደምታምን ነገር እንደዚያ ይሆናል። ዕውቀትን እንደምታጣ ተማር፣ እንደምትጠፋ ተጠንቅ። ዕውቀት ሲያለቅ እንደ ውሃ ይፈሳል፣ አንተ ግን በጭነት ይዘህ ቆይ። የጎረቤትህን ጣራ በበረዶ ቢሸፈን የራስህን ደጅ አይተህ አስብ። እንደ እኔ እንዲሆን ሌላ እንዴት እንችላለን? ከራሳችን ጀምሮ ዓለም ይነቃል። በልብህ ጥላ ካለ ይህ በውጭ ይታያል። ከሰው ጋር ስትጠላ አንተ ወደ ድንጋይ ትሰማለህ። ተስፋ እንዳይቆም አትጠል። የተጠላ ልብ የተሸነፈ ነው። የወዳጆችን መታመን መተው ከመታለል ይልቅ የሚያፍር ነው። የሚያታመን ልብ ቢጎዳም እንኳን የእውነት መሠረቱ ነው። ደካማ ሆነህ ሲታይ ኃያል ነህ፣ ኃያል ሆነህ ሲታይ ደካማ ነህ። የተገለጠ ኃይል የተሰወረ ኃይል ነው። የተሰወረ ኃይል እንደ ተራራ ይጠነክራል። የሰውን ያገለገለ ሰው ጠላቱ ነው፣ ስህተቱን የሚነግረው ደግሞ ጓደኛው ነው። እውነት እንደ መድኃኒት ያስቸግራል፣ ግን ይፈውሳል። የትክክለኛ ነገርን ማየት እና አለመድረግ ትልቁ ድንጋጌ ነው። ስለዚህ ዕውቀት እንደ ብርሃን ነው፣ ያየው ይመራል። የተበቀለ ተባባሪ መጨረሻ ይመስላል፣ ዓለም ግን ይህንን መጨረሻ እንደ ጀመር ይመለከታል። እንደ አንበጣ ከዝናብ በኋላ የሚበቅል እንዲሁ ሰው ከመድኃኒቱ በኋላ ይበቅላል። 2 መንገድ በአንድ ጊዜ መጓዝ የሚፈልግ ሰው አይደርስም። በአንዱ መንገድ ላይ ቆሞ በእምነት ቢጓዝ ይደርሳል። በእውነት እርካታ ያለበት ሰው ባለጠግነት አይወሰንም። እርካታ በእርሱ እንደሚኖር ልብ ነው። ክቡር ሰው ነገሮችን ይጠቀማል፣ ዝቅተኛ ሰው ግን በነገሮች ይጠቀማል። የሚመራ መሪ በምሳሌ ይመራል እንጂ በግፊት አይደለም። በጨው ውስጥ ቢገባም እንኳን ምርጥ ሰይፍ በመጨረሻ ይደብዛል። ይህ የእውነት ትምህርት ነው። የተቻለ ነገር እንኳን ከጊዜ ጋር ይቀላቀላል። የሰው ባህሪ ክፉ ነው፣ በጎነት ግን የተገኘ ትዕግሥት ነው። በእብደት ውስጥ ዕድል አለ። ሰዎችን ለመመራት ተከተላቸው። ቁጣ ሲነካ ውጤቱን አስብ። የሚጠላ ሰው ራሱን ይብላል፣ የሚታገስ ሰው ግን በሰላም ይኖራል። በጭንቅ ውስጥ እንኳን ዕውቀትን ይተዋል። ዕውቀት ብርሃን ነው፣ አሳየን የሚመራው። አስተያየትን በጥቂት እንቀበላለን፣ ግን በብዛት እንሰጣለን። ሰው ሲናገር አስተያየቱን ለመስጠት ይፈጥናል፣ ነገር ግን ለመስማት እንደ ሰውነቱ ትንሽ ጊዜ ይወስዳል። እርግጠኛ ሆን እንግዲህ በሕይወት እንደ ሰላም እንኖራለን። እስከ ትንሽ እንደምንተው እንደዚህ ታላቅ ውጤት አይመጣም። ሰው ሳይነሳ አንዳች አይቀይርም። ስለዚህ በቀላሉ ሳትናገር በእውነት ይዘህ አድር። ከብዙ ዕውቀት ጋር ሰዎችን ማስተዳደር አስቸጋሪ ነው። የሚያውቅ እጅግ ይነጋገራል፣ ግን የጠበቀ ትንሽ ብቻ ይናገራል። እንደ ሰላም ከተሞን ውስጥ አንዳች ተቃውሞ ካልሆነ በግልጽ አእምሮ የሚያውቅ ሰው ነው።
የእውቀት ብዛት እንዲሁ የችግኝ መጀመሪያ ነው። እንደ ትምህርት ያለ ነገር ሲተካ ብዙ ጊዜ ይወድቃል። ከተደረገ ቃል ይልቅ ዝም ብለህ ኖር። ቃል ያልተናገረ በጣም ይበልጣል። የተሟላ ተዋዲ በውጊያ ሁሉ መንሳፈፍ አይፈልግም፣ በእንቅስቃሴ ሳይዋጋ እንዲሸነፍ ይሞክራል። ተፈጥሮ አይችልም፣ ነገር ግን ሁሉን ያበቃል። የራስህን ሕይወት በሌላ ላይ አታድርግ። ራስህን እንደ ትክክል አድርግ። በራስ ላይ ያልተደረገ በሌላ ላይ አታድርግ። የፍትህ መንገዶች ቀስ ብለው ይሄዳሉ፣ ግን በትክክል ያደርጋሉ። ሰው በልዩ ዕውቀት እንዲያውቅ ይሞክራል። ያለ ጥንቃቄ ዕውቀት እንደ ተራ ቅድመ ነገር ነው። ታሪክን መማር የወደፊትን ዕውቀት ነው። ያለ አስተዋጽኦ ፍቅር ቀላል ነው፣ ግን የጠላትን መውደድ በጣም ከባድ ነው። ዕውቀት መዝገብ ነው፣ ተግባር ግን መክፈቻ ነው። ክፉ ልማዶችን በዛሬ ብቻ ማሸነፍ ትችላለህ። ነገ የለም፣ ዛሬ ነው። የሚያውቅ አይናገርም፣ የሚናገር ግን አያውቅ። ይህ እውነት ነው። እንዳልኖረው ሁሉን አታመን። የተወደደ ሥራ ምርጫ ሲሆን ሥራ ቀላል ይሆናል። ሰው የሚወደውን ቢሠራ ሕይወት አይቀናም። አስቸጋሪውን በቀላል ጊዜ አክት፣ ታላቁን ግን በትንሹ አድርግ። የተናገረ ብዙ ይስተዋል፣ የተዝሙ ግን ይሸነፋል። ሕይወት ቀላል ነው፣ ግን ሰዎች ይወዳድራሉ። በነገር ሁሉ ተፈጥሮ ሲለዋወጥ እኛ እንጋለን። በዚህ ውስጥ እርጋታ የለም፣ ነገር ግን ሰላም በተከታታይ ይመጣል። የቀድሞ ጊዜን ማስተካከል አይቻልም፣ ነገር ግን በምኞት ያልፋል። ጠላት እንደ ወዳጅ የሚያውቅ ሰው በውስጡ ኃይል አለው። ሌላን ማሸነፍ ኃይል ይሰጣል፣ ራስን ማሸነፍ ግን አይቀር። ለሰው አንድ ዕለት ሩዝ ቢስት ይበላል፣ ነገር ግን መተከልን ካስተማረው ዘላቂ ይኖራል። እርቅ ከተሰነከረ ይመጣል፣ ፍርሃት ከአንደበት ይወጣል፣ ድክመት ከኃይል ይወጣል። አትፈልግ፣ እንዲሁ ታገኛለህ። እንደ ተቀመጥህ ብቻ ትዘጋጅ። የጊዜ መንገድ ቀስ ነው፣ ግን ያለመቆም ይደርሳል። ሰው ብልህ ካልሆነ መሳሪያውን አይቀይር። የመልካም ነገር እንኳን ከጊዜ ጋር ይቀላቀላል። የመራቁ መልክ እንደ መርዝ ነው፣ አትታመን። የሞተ እባብ ላይ የተቀመጠ ዝንብን ተጠንቀቅ። የሚያውቅ ሰው ያለ እንቅስቃሴ ያውቃል፣ የሚያይ እንደ ተከለከለ ያያል። ጊዜ የተፈጠረ ነገር ነው። ጊዜ የለኝም ማለት ፍቃዴ የለኝም ማለት ነው። ሰው በፈቃዱ ይመራል እንጂ በሰው የተፈጠረ ጊዜ አይገዛም። ክቡር ሰው ራሱን ይከለክላል፣ አነስተኛው ግን ሌሎችን ይከለክላል። ይህ የጥንታዊ ትምህርት ልብ ነው። የሰው ችግኝ በራሱ ይጀምራል። ወዳጆች የእግዚአብሔር እህቶች ናቸው። እነርሱ በእውነት የተሰጡ ብዙ በረከት ናቸው። ከብርሃን የበለጠ እንደሌለ ብርሃን እነርሱ ናቸው። አንድ ትንሽ እሳት ቢነድ ጨለማ ይበቃል። ለመርገም ከመጣል ይሻላል። እውነት በብርሃን ይገኛል። እንስሳ በደም የተሞላና በቀንድ የተገኘ ከተወሰነ ጊዜ በኋላ ይዋጋል። ይህ የተፈጥሮ ሕግ ነው። በጥልቅ ይተካል። የሚያውቅና እንዳያውቅ የሚሰውር ሰው ከፍ አለ። ያላወቀ እንደሚያውቅ የሚያሳይ ግን ታመመ። አስተማሪ ተናግረኝ እርሱን እረሳለሁ። አሳየኝ እንደምናስተውሰው ምናልባት። አታበረከተኝ ግን እንደምንረዳ እንረዳ። በሰዎች ሐሳብ ላይ ከብድር ካለ ሁል ጊዜ እርሶ ባሪያ ትሆናለህ። እንደሚጠባበቅ ነገር ማድረግ እንደ ጉድጓድ መቆፈር ነው። ቢያንስ 70 እግር ብታቆፍር እንኳን ውሃ ካልደረሰ የተው ጉድጓድ ብቻ ነው። ጥፋት ወይም እርቅ ተቀይሮ ሊመጣ ይችላል። የትክክለኛ ወይም የስህተት ስሜት የጥበብ መጀመሪያ ነው። ከፍተኛ ወሬ ያለው ሰው ከመጠን በላይ ፍላጎት አለው። ያልተደነቅ ሰው እንደ ዓለም ይከላከላል። በምኞት በተጎዳ ሰው ሁሉን ይዘው ይጎዳል። ክፉን በሌላ ሰው ላይ አትውጣ፣ በራስህ ውስጥ ፈልገው አስወግድ። ሐሳብህን እንደ መጀመሪያ እንደ እርምጃ ተጠቅም። የክፉ ሐሳብ መጀመሪያ የክፉ እርምጃ ነው። አሉታዊ ነገርን መቃረን ክፉን ይደግፋል፣ በእውነት ደግሞ መሳቅ ያጥፈዋል። በሦስት መንገዶች ጥበብን እንማራለን። በአንደኛው በማሰብ ይህ ከፍተኛው ነው። በሁለተኛው በመቀመጥ እና በማየት ይህ ቀላል ነው። በሦስተኛው በልምድ ይህ ግን መራራ ነው። እውነት ሁል ጊዜ አይደስትም፣ የሚያደስ ነገር ግን ሁል ጊዜ አይሆንም። ተማሪ እንዲሆን አልቻለም የሚል ሰው ሊያደርግ አይፈልግም። የሚያቆጥር ሰው ነው፣ እርሱ ይቆጥርሃል። ከዓለም በላይ እርካታ ለሰው ያለው ከራሱ ጋር መደመር ነው። የራስህን ሀብት እውነት አድርግ፣ የሌላውን ተመልከት። ሰው ከበቂ ጋር ተደስቶ ከእውነት ጋር ይቆያል። መንገድ ለጉዞ ተፈጠረ እንጂ ለመድረስ ብቻ አይደለም። ሕይወት ጉዞ ነው እንጂ መድረሻ አይደለም። ሕይወትህ በሐሳብ ይጠካል። የተረፈን ተወዳጅ ነው። እውነተኛ ደስታ ግን መውደድ ነው። ራስህን አክብር፣ ሌሎችን ያክብሩሃል። እምነት ካልነበረ መኖርህ አይታመንም። ክፉ ዛሬ የሆነ ነገር ነገ መልካም ሊሆን ይችላል። ይህ የሕይወት መንገድ ነው። አስቀድሞ እንዲታሰብ ቀላልነት፣ ትዕግሥትና ርኅራኄ፣ ይህ ሦስቱ መዝገቦች ናቸው። በጥልቅ ፍቅር የተወደደ ሰው ኃይል ያገኛል። ሌላን በጥልቅ ፍቅር የሚወድ ግን አልፎ አልፎ አይፈርም። መንገዱ ቀላል ነው፣ ነገር ግን ሰው ይወዳድራል። በቀላሉ ያለውን ያጣ በከባድ ያለውን ይፈልጋል። ነገር ግን የእውነት መንገድ ከቀላል ነገር ይጀምራል። አዲስ መጀመሪያዎች በብዙ ጊዜ በሕመም ይተካሉ። ነገር ግን መጨረሻ ሁሉ መጀመሪያ ነው። መቃረንን አርስ፣ ቸርነትን አትርስ። አልፎ የሚፈልግ ነፍስ የተደበቀውን አያይ፣ የሚጠባበቅ ግን ያዛል። በሁሉም ነገር ውስጥ ውበት አለ፣ ነገር ግን ሁሉም ሊያዩት አይችሉም። የእውነት መንገድ እንደ ታላቅ መንገድ ነው። መንገዱ አይከብድም፣ ነገር ግን ብዙዎች አይፈልጉት። ያለ ፍርድ የሚኖር ሰው እውነተኛ ኃይል ያገኛል። የሚወድቅ ተነሳ፣ ይህ ያንተ ክብር ነው። አስተዋይ ሰው በሕግ አይታመንም፣ እውነትን አድርጎ ይኖራል።
ከማወቅ አትፍራ፣ ከማይወቅ ግን ተማር። በመዝገብ ሁሉ ዕውቀት አለ። የሰው ታላቅነት በመወዳጅነት አይመለከትም፣ በሕይወት እንደሚያደርገው እውነት ይመለከታል።